ፍትህ 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 ሞኝ መንግስት ራሱ እኮ ፍትህ ይፈልጋል። መንግስት ራሱ እኮ ፍትህ ፈላጊ ነው። የሃይማኖት ተቋማት ፍትህ ይፈልጋሉ። እንደ ማህበረሰብ ፍትህ ይፈልጋል። እንደ ግለሰቦች ፍትህ ይፈልጋሉ። ማን ነው እስቲ ያልተበደለ? ማን ነው እስቲ ያልተገደለ? እስቲ ማን ነው? ማን ነው እስቲ ያልተደፈረ? እስቲ ማን ነው? ማን ነው? እስቲ መልሱልኝ። ሁሉም ፍትህ ፈላጊ ነው። ሁሉም ፍትህ ፈላጊ ነው። እንግዲህ ይቺ ልጅ ምንም የማታውቅ ማለት ነው። ምንም የማታውቅ ልጅ ተገድላ ተደፍራ አስባችሁታል ወይ? ግን እኛ እንረሳለን እኮ። በባለፈው ጦርነት እስቲ ምን ያህል ሴቶች ምን ያህል እናቶች ተደፍረው ተገደሉ? ምን ያህል ወጣቶች ሞቱ? ምን ያህል ረሳ ነው። ኧረ ተውት እስቲ በቅርብ የሰማናቸው ሞቶች የሉ? ዘግናኝ ሞት። ፍትህ ለቀነኒ፣ ፍትህ ለፊበን፣ ፍትህ የሌለውን ፍትህ ማን ይስጥ? የለም እኮ ፍትህ እኮ የለም እኮ። መንግስትም እኮ ተበዳይ እኮ ነው። መንግስትም ተበዳይ ሆኖ ይቀርባል። የሃይማኖት ተቋማትም ተበዳይ ሆኖ ይቀርባሉ። ማህበረሰቡም ተበዳይ ነው። እንደ ግለሰብ ተበዳይ ነው። ማን ይስጥ ፍትህ? የለም። የሌለን ኬት እናምጣ? ማን ይስጠን? እስኪ ቆም ብለን እኮ መጠየቅ አለብን። ሁሉም ጠያቂ ነው ፍትህን። ማን ይስጠን ፍትህ? ማንም አይሰጠን። ማንም። በጣም የሚገርመው ሰላም እንላለን። ሰላም እኮ የሴት ልጅ ስም ከሆነ እኮ ቆየ እኮ። ሰላም እኮ የወንድ ልጅ ስም ከሆነ እኮ ቆየ እኮ። ከስም የሚዘለለ ነገር የለውም። ሰላም እንደዚህ ወጥቶ የሰላም እንትን በዚህ ወጥቶ የለም። የምናየው ጦርነት፣ የምንሰማው ዜና ፈልገን የጦርነት ዜና እንዴት ደስ እንደሚለን። በቃ የሆነ ሰው አገር መጥፋት ወይ የሆነ እንትን ወይ ፋኖ መሞት ወይ ቄሮ መሞት ወይ መንግስት መከላከያ መሞት ለእኛ ጥሩ ዜና ማለት። የምናነበው መጽሐፍ ራሱ የጦርነት እንዴት ደስ እንደሚለን ካራክተሩ። የለም ስለ ሰላም ሲያወራ ሰው ያመናል። በዚህ ሁኔታ ውስጥ እንዴት ሰው ስለ ሰላም ይሰብካል? ታዲያ ካላወራን ካልተመካከርን ከየት ይመጣል? ፍትህም የሚመጣው እኮ ሰላም ሲኖር እኮ። ፍትህ የሚመጣው ሰላም ሲኖር ነው። በነገራችን ከየትም ሊመጣ አይችልም። ዛሬ አንድ ሰራተኛ የቅርብ ሰው ሞታት፣ ግን መሄድ አትችልም። ቀብር መሄድ አትችልም። ለምን? ሰላም የለማ። እሺ ለእሷስ ፍትህ ማን ይስጣት? ማንን ትጠይቅ? ማን ነው ተበዳይ? ማን ነው በዳይ? ሁላችንም ተበዳይ እኮ ነን። ሰዎች ቆም ብለን ማሰብ አለብን። ፍትህን እጠይቃለሁ። ፍትህ የምጠይቀው ግን እግዚአብሔር ነው። ሰው የሚሰጠው ነገር አይደለም። አሁን ከእጃችን ወጥቷል። እንደ ወዳኛው ነው እንደዚህ። እሱ ተውት። እሱ አይደለም አሁን እኛ የሚያስፈልገን። ለመንግስት ፍትህ ያስፈልጋል። ለሃይማኖት ተቋማት ፍትህ ያስፈልጋል። ለማህበረሰብ ፍትህ ያስፈልጋል። እንደ ግለሰብ ፍትህ ያስፈልጋል። ታዲያ እንዴት እናርግ? ሰዎች ቆም ብለን እናስብ። ወደ እግዚአብሔር እንቅረብ። ሰው ለአስክሬን እንዴት ብሔር ይሰጣል? ለአስክሬን እንዴት ብሔር ይሰጣል? የኛ ሰፈር እኮ እንደዚህ ሆኖ፣ እሷ እኮ እንትን ኦሮሞ ነች፣ እሷ እኮ አማራ ነች፣ እሷ እኮ ኦርቶዶክስ ነች፣ እሷ ሙስሊም ነች እኮ። ሰው ለአስክሬን እንዴት? በጣም እኮ ነው የምናሳዝነው። በጣም አለማወቃችን ሄዶ ጌታችንና መድኃኒታችን ኢየሱስ ክርስቶስ በምድር በተመላለሰ ጊዜ ያገኛቸውን ሰዎች አስቧቸው። ያቺ ሳምራዊቷ ሴት የእሷ ጥያቄ ራሱ እኮ እንደኔ ሳምራዊ ሳትሆን እንዴት ምናምን አንተ ናዝሬት እንዴት እኮ ነው ያለችው። እሷ ዘር አላየም፣ ሃይማኖት አላየም፣ ጾታ አላየም። ጌታችንና መድኃኒታችን ኢየሱስ ክርስቶስ እንትን ሲል ማለት ነው ለስሙ ሃይማኖተኞች ነን። ታዲያ ለምንድን ነው እንደዚህ ለአስክሬን እንዴት ሃይማኖት ብሔር እንዴት እንትን እንላለን? ያ እኮ ነው ወደኋላ ያስቀረን። በነገራችን ላይ ለአንዳንድ ነገሮች ፍትህ እንዳናገኝ ያደረገን እንስዋለን። አስክሬኑ ስበን ማንነት እናደርጓለን። የኛ ማንነት እናደርጓለን። ይሄ አግባብ አይደለም። ፍትህ ያስፈልገናል። ፍትህ የሚሰጠን ግን አሁን እግዚአብሔር ነው። ከሰዎች እጅ ወጥቷል። በሚያሳዝን ሁኔታ ከኛ እጅ ወጥቷል። ሰላሙ ከኛ እጅ ወጥቷል። ስለዚህ እግዚአብሔርን ነው መጠየቅ ያለብን። እግዚአብሔርን ደግሞ ፍትህ ስንጠይቅ የሆነ ቡድን ሆነን አይደለም መጠየቅ ያለብን። ሰብአዊነት፣ እግዚአብሔር የሚወደው ሰብአዊነትን ነው። በነገራችን እንደ ሰው ነው የሚያያቸው መጀመሪያ አስቀድሞ ማለት
ያቺ ዘማዊያት ሴት እንደ ዝሙት አይን ቢያያት ኖሮ ይቅርታ ያደርግላት ነበር ብላችሁ ታስባላችሁ? ይቅርታ እኮ አያደርግለትም። ዘኬዎስን በዛ አይን ቢያየው ኖሮ ቤቱ ይገኝ ነበር? አይገኝም እኮ። ይህ ግልጽ ነገር እኮ ነው። ስለዚህ ሰዎችን ስናያስቀድመን ማለት ነው ማየት ያለብን በሰብአዊነት መነጽር ነው። ከዛ ይቀጥላል። አሁን ግን እንደዛ አይደለም። ስለዚህ እንመለስ። በዚህ አካሄድ የትም አንሄድም። የትም ማለት ነው። የተራመደን ይመስለናል፣ ግን እዛው ነን። የሮጥን ይመስለናል፣ ግን እዛው ነን። ያደግን ይመስለናል፣ ግን እዛው ነን። ስለዚህ እንመለስ። ይበቃል። አይበቃም፣ አያደግምም፣ አይሰለችም። ይበቃል እኮ ታሪክ ራሱን እየደጋገመ ቆም ብለን እኮ ምንድን ነው ይሄ ነገር እኮ ማለት እኮ አለበት። ለእግዚአብሔር እኮ እድል መስጠት፣ አሁን እኮ ለእግዚአብሔር እድል መስጠት እኮ አቆም ነው። ፍትህ መንገድ አረባካችሁ። እሱም ፍትህ ፈላጊ ነው። በነገራችን መንግስትም ተበዳይ ነው። አሁን ብዙ ሰው መንግስት በዚህ የሚያተርፍ ይመስል፣ እንዴት ነው ሊያተርፍ የሚችለው? እንዴት እናንተ እሱ ላተርፍ ነው እንኳን ብሎ ቢያስብ እናንተ ቆም ብላችሁ አስቡ። አሁን ባለው ሁኔታ መንግስት አትራፊ ነው? አይደለም። የሃይማኖት ተቋማት አትራፊ ናቸው አሁን ባለው ሁኔታ? አይደለም። ማህበረሰብ ያተርፋል? አሁን በምንሄደው አካሄድ አያተርፍም። እንደ ግለሰብም አናተርፍም። ስለዚህ እንመለስ፣ ወደ እግዚአብሔር እንመለስ። እግዚአብሔር ይኸውላችሁ ክርስቶስ እኮ ሰው የሆነው እኮ እስቲ ማድረግ ያለብንን ነገር እንድናደርግ ሊያስተምረን ነው እንጂ ለሌላ ነገር እኮ አይደለም እኮ ለሌላ ነገር። እንመለስ ሰዎች፣ ይበቃል። አልደከማችሁ? ይደክማል። ዳንኪራዊ በቃ ማለት እኮ ያስፈልጋል። በቃ ኃጢአቱም ሊበቃል እኮ ይገባል። የኛ ኃጢአት ውጤት እኮ ነው እዛ ጋር ያቺ ሴት የምትደፈረው። የኛ በደል ውጤት እኮ ነው እዛ ጋር ያ ጦርነት እኮ ያለው። ስለዚህ እኛ እንመለስ። ራሳችንን እንደ ፍትህ ፈላጊ ሳይሆን እንደ ፍትህ የሚያሰፍን ሰው አድርገን እናስብ። ያ ነው የሚጠቅመን። ለልጆቻችን የሚጠቅመው ያ ነው፣ ሌላ ነገር አይደለም። መልካም አለ